አንድ ነገር አለ የምትፈልገው ነገር ፈጣሪ ቢፈልግልህና አንተ የምትፈልገው ነገር ሁሌ ይገጥማል ወይ ይለያያል ምን ማለት ነው ለምሳሌ አንተ ጸሎትህን ያካሄድከው ለከረባት ይሆንና ከነሙሉ ልብሱ ይሰጣል ፈጣሪ አይሳሳትም ይሄ ነው በትክክል ከጠየቅከው መጠየቅ ማለት ግን ጆሮህ ተደፍኖ ነው ዝም ብለህ እዛ ሙዚቃ እየሰማ እዚህ ጋር ምናምን እያልክ የሆነ ነገር እያልክ ሌላ ሐሳቦችን በትነህ አይደለም ሐሳብን ሰብሰብ አድርገህ ያ ረቢ የድሃ ጸሎት እኮ ቶሎ የሚሳካው ለምንድን ነው ድሃ ስልህ የቸገረው ሰው በቃ በደንብ የተጎዳ ሰው ወይንም ሳያጠፋ አጥፍታል ተብሎ ለሞት የሚፈለግ ሰው ጸሎቱ ቅርብ ነው ለምንድን ነው ምርጫ የለውማ ከልመና ፈጣሪውን ከመለመን ውጪ ምንም ምርጫ የለውም ያሳካዋል ካሳካው በኋላ ነው የሚረሳው ይተነፍሳል እኔ ብዙ ጊዜ እለዋለሁ ቦሌ መድኃኒዓለም ጸሎት አድርገው ያገኝና ከዛ እዚህ ቦሌ ክለብ ነው የሚያጠፋው ተመስገን እንኳን አይለመጡ ባላንሱን ዜሮ አደረገው እዛ ጸሎት ይሰራል በደንብ ይሰራል የሚያሳዝነው ግን ስንችግር ብቻ ነው ጸሎት የምናደርገው ነገሩ ይሄ ከኋላ መጥቶ ሊጨፈልቀን ሲል እቺን አምላክ እንልና ከውስጣችን ጸሎት እናደርጋለን አማራጭ ስናጣ ማለት ነው which ግን በደህናውም ጊዜ ጸሎት ማድረግ ይቻላል በትክክል እውነቱ እኮ ምድር ላይ ያለ እያንዳንዷ የዛሬዋ ፀሐይ ታስተምረናለች መማርን ስለማንፈልግ ነው መደበቅን ስራ አድርገን ነው የምንኖረው አንዳንዱ ከሀብታም ጋር አሸሸ ገዳሜ ስላለ ሀብታም የሆነ ይመስለዋል ጊዜው ካለፈ በኋላ ይነቃል አንዳንድ ሰው ከጎበዝ ጋር ስለሄደ ጎበዝ የሆነና ሳያጠና ወር ሳይሰራ ይመስለዋል ነው ፀሐይ ለሁላችንም እኩል ናት ማድረግ ያለብህን ነገር በትክክል ስታውቀው ምንም ችግር የለው የኔና ያንተ አያት እዚህ ቦሌ መድኃኒዓለም አይደለም የተወለዱት ዛሬ ግን እኛ እዚህ ጋር ነን ርስታችን አይደለም አስብ ሰዎች እንደዚህ ነው ማሰብ ያለባቸው አንዳንድ ጊዜ ምን ይገጥመኛል ትሬኒንግ ሰጥ ወይ ከጓደኞቼ ጋር ሳወራ እኔ ዘመድ የለኝም ይላል በዘመድ ዓለም ላይ ያሳካ ሰው ስንት ሰው ነው ብዙ መጽሐፍ አንብበሃል ለብቻ ነው የሚነሱት ነው በዘመድ ጥሩ ሀብታም ዘመድ ካለ የሆነ ቦታ ወስዶ ሊጋብዝ ምናምን ይችላል ህይወትን ግን አይለውጠው በምንም ተአምር አይለውጠው የታገሉ ሰዎች የሚፈልጉትን የሚያውቁ ሰዎች ሁሉ ጊዜ ህይወትን ይለውጣሉ ጸሎት አይሰማም ለሚሉ ሰዎች ምን የጸሎት ትርጉም ያልገባው ሰው ጸሎት ምንድነው ትርጉሙ ማመን ምንድነው መደፈን ምንድነው መደፈን ማለት ምንም ነገር ማትሰማ ትንፋሽህም ሰውነትህም ሁሉ ነገርህም እሱ ሲፈቅድልህ ብቻ ነው የምትኖረው ኖ ሪሞት ቆጣሪ የለህም ሰውን አምነህ ለምን ፈጣሪን አታምነህ እዚህ ጋር ነው የጸሎት ክፍተት ያለው እንደውነት ልንገርህ ቃል ገባልሃለሁ ታምነኛለህ ፈጣሪ ለሰው ልጅ ሁሉ ቃል ገብቷል ለምን አታምንም ታዲያ አይፎን 17 ገዛልሃለሁ በዚህ ቀን ከሌሊቱ 9 ሰዓት ጠብቀኝ ስል ከሌሊቱ 5 ሰዓት ጀምሮ ቁጭ ብለህ ትጠብቀኛለህ ማምጣቴን ግን እርግጠኛ የሚሆነው ፈጣሪ ብቻ ነው አየህ ስለዚህ ለፈጣሪ ስትነግረው ማወላዳቱን ትተ እውነተኛውን ነገር ለምን አትነግረውም በቃ የለህም አይደል የለህማ እመና ሰማይ ምድር የፈጠረው አለ አይደል ለምን አታምነው አንዳንድ ጊዜ እንዴት መሰለህ ብዙም ፍልስፍና እንዳይመስል የማትወደው ሰው ውስጥ በረከት ይኖራል የማትወደው ሰው ውስጥ ወይም አይመቸኝም ባልከው ውስጥ ሊረዳህ የሚመጣ ሰው አለ ስለዚህ ህሊናህን ክፍት አድርግ በረከት በዛ በኩል ሊመጣ ይችላል ንጹህ መሆን ለምሳሌ እኔ ማንኔ እንደዚህ ነው እኔ ጋር ነው ችግሩ ያለው አብዛኛው ሰው ምንድነው የሚያደርገው ወደ ሰዎች መጠቆም መቼም ትምህርት ቤት ተምረን ያለፍነው ሁላችንምና ስደፍነው እኮ እኔ ድሮም እኮ ይሄ ትምህርት ይመቸኛል እኮ ቀላል ነው አስተማሪው ራሱ ደስ ሲል ትላለህ 4 ከ10 ስታመጣስ ቆሌው ራሱ ሲደብር ደግሞ ማስተማር የማይችል አስተማሪ ስትደፍን አንተ ስትሳሳት አስተማሪው ይሄ ነው እኮ የህይወት አሁን እያንዳንዱ ነገር ላይ አብዛኞቻችን እኮ ወደ ሰው ነው የምንጠቆመው ስለዚህ ሁሉ ጊዜ ሜትሮሎጂን አይደለም መከተል ያለብህ ልብህን ነው ውስጥ ህይወት ግን በትክክል ስትገባ የምትፈልገው ነገር ላይ ፎከስ አድርግ ጸሎት ፎከስ ነው በነገራችን ላይ ኖ እና ገርል ፍሬንድህን እያሰብክ መርካቶ እያሰብክ የጠፋብህን ዕቃ እያሰብክ ከፈጣሪ ጋር ልታወራ ኧረ ፖሊስ ቆም ሲል እኮ ቀጥ ብለህ ነው የምትቆመው ፈርተህ ሰማይ ፍድር ለፈጠረው ለምን ቀጥ ብለህ አትቆምም በቃ ተቸግረሃል አይደል ትልቅ ነገር አወራ ጸሎት ፎከስ ነው አብሶሉትሊ በቃ አንድ ጊዜ ንጉስ አፄ ቴዎድሮስ በጣም በነበሩ ሰዓት እንግዲህ በጣም ቆራጥ ቪዥነሪ ሊደር ናቸው እንደምታውቀው ማለት ነውና በጣም ከጊዜያቸው ቀድሞ የተፈጠሩ ሰው ናቸውና ካህናቱን አዩና እናንተ ካህናት እናንተ ምን ፈራችሁ እኮ በጣም አተኩራችሁ አምላክን ማውራት ስለምትችሉ ነው የዘንድሮ ካህናት ግን ይሄ ፎከስ ይሄ ትኩረት የላችሁ እዚህም እዛም ስትሉ ይታያል ከናንተ መካከል ማን ነው አተኩሮ አቡነ ዘበሰማያት ወይ አባታችን ወይ ብቻ ሌላ ነገር ሳያስብ ላለ ሰው ፈረሴን እሰጠዋለሁ ይላሉ አንደኛው ወጣት ካን ፈጥሮ ይሄው እኔ ጃና እስቲ በላ አቡነ ዘበሰማያት አስቆሙትና ማን ላይ ሌላ ነገር አላሰብክም አስቤያለሁ ፈረሷን ከነኮሮቻው ነው ካለኮሮቻው ነው ይሰጥልኝ ሂሲ ላይክ አምሯችን በብዙ ነገር ይሞላል ህይወት የትኩረት ጉዳይ ነው ባት ስትነሳ የመጀመሪያ የምታደርገው ፈጣሪ ማናገር ነው ወይም ስልክህን ብድግ አድርገህ ማድረግ አይደለም እዛ ጋር ነው የሚጀምርህ ማለት ነው ቀን ጧቱ የተበላ ሰው ቀኑ ሙሉ ይበላል ጧት 10 ሰዓት ተኩል 11 ተኩል ላይ ስትነሳ ለሰላት ነው የምትነሳው አሁን ምርጫው እዚህ ጋር ነው ስትነሳ ቲክቶክ አይተህ መሄድና የማይሆን ነገር አምሮህን ይዘህ መሄድና ቀጥታ ወደ ፈጣሪ መሄድ ማታም ልትተኛ ስትል ከመተኛታችሁ በፊት በሰላም ያዋልከኝ ፈጣሪ በሰላም አሳድረኝ አሁን ይሄ በተለምዶ የሚባል ይመስላል ሩል ናቸው እነዚህ ነገሮች ከመሄድ በፊት ማለት ነው በሰላም አሳድረኝ መነሳትህን አታውቅም ከእንቅልፍ መነሳትህን አታውቅም
ስለዚህ ይሄንን ትላለህ። ከዛ ውጪ ግን አትኩሮት የሚያመጣልህ እኔ ብዙ ጊዜ ሁሌ አይመጣልኝም፣ ቢኮዝ አም ሂውማን ሁሌ አይመጣልኝም። ሲቸግረኝ ግን ምንም ጆሮ አይሰማም። ለዚህ ሁል ጊዜ ጸሎት ስታደርግ በማ በኩል መልሱን እንደሚነግርህ አታውቅም። ብዙ ጊዜ ባልጠበቅከው ሰው ወይንም ኢቭን በምትጠላው ሰው በረከትህ እዛ ውስጥ አለ ያልኩ። ከሰው ለመቀበል ሁሌ ዝቅ በል፣ ጆሮ ስጠው፣ አትኮፈስ።